በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር አምላክ ከእናንተ ጋር ይሁን። የእግዚአብሔር ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? እንዴት ናችሁ? እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ከሁሉ ክፉ ነገር እንድትድኑ ለቅዱሳን ሁሉ ተማጸኑ። ስንክሳር 10 ዘወርኀ ሰኔ። እንኳን አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለቅድስት ቤተ ክርስቲያን ዓመታዊ የተድላና የደስታ በዓል በሰላም አደረሳችሁ አደረሰን። በዚህች ቀን ለ40 ዓመታት በመላው ዓለም የተዘጉ አብያተ ክርስቲያናት የተከፈቱበት ቀን ይታሰባል። ይህስ እንደምን ነው ቢሉ ቅድስት ቤተ ክርስቲያን ዓለም ሳይፈጠር በአምላክ ልቦና ታስባ በዓለመ መላእክት ከታየች በኋላ አበው ተስፋ ሲያደርጓት፣ ነቢያት ትንቢት ሲናገሩላት፣ ሱባኤ ሲቆጥሩላት፣ ምሳሌው ሲመስሉላት ኖረዋልና ዘመኑ በደረሰ ጊዜ በአምላካችን በጌታችን በኢየሱስ ክርስቶስ ስም በመጸነሱ ተጸንሳ በመወለዱ ተወልዳ በጥበብና በሞገስ አብራው አድጋ በጥምቀቱ ተጠምቃ በትምህርቱ ጸንታ በደሙ ተቀድሳ በትንሣኤው ከብራ በእርገቱ ሰማያዊነቷን አጽንታ በዓለ 50 መንፈስ ቅዱስ ወርዶላት በሰይፋ ለልጆቿ ታሰጣለች። አባቶቻችን ቅዱሳን ሐዋርያት በመላው ዓለም ዞረው በብዙ ድካም የሰሯት ቤተ ክርስቲያን ለ200 ዓመታት እጅግ የበዙ መከራዎችን አሳልፋለች። የመጣባት መከራ ግን በዓለም ታሪክ እስካሁን አልታየም። የወቅቱ ኃያላን ነገስታት ዲዮቅልጥያኖስና መክስሚያኖስ ዓለምን ለሁለት ተካፍለው ክርስቲያኖች የማጥፋት ዘመቻ ነበሩ። መጀመሪያም በበዓሉ ያሉ ሁሉም አብያተ ክርስቲያናት እንዲያቃጥሉ ካልሆነም እንዲዘጉ በፈንታቸው ደግሞ አጵሎን፣ አርዳሚስ የተባሉ ጣዖቶች እንዲተኩ በትእዛዝ ተሰጠ። ለ40 ዓመታት ክርስቲያን ስለሆኑ ብቻ ሚሊዮኖች ተገደሉ፣ ታሰሩ፣ ተሰቃዩ፣ ተሰደዱ፣ መጻሕፍት ተቃጠሉ፣ አብያተ ክርስቲያናት ሁሉ ወደሙ። በአባቶቻችንና እናቶቻችን ላይ ልንናገረው ከምንችለው በላይ ጭንቅና መከራ ደረሰ። ነገር ግን ቅዱሳኑ ያን ሁሉ ችለው ጸኑ። በ47 ሚሊዮን የሚያህሉትን ደግሞ ሰይፍና እሳት በላቸው። በዛ ዘመን አንድ ቤተ ክርስቲያን ለማግኘት ከአህጉር መሄድን ይጠበቅ ነበር። ከዚህ ሁሉ በኋላ ግን እግዚአብሔር ግፍ ይበቃል ሲል ታላቁ ቅዱስ ቆስጠንጢኖስ ነገሰ። መክስሚያኖስን በጦርነት ሲማርከው አውሬው ዲዮቅልጥያኖስ ግን አብዶ ሞተ። ይህ ከተደረገ ዓመታት በኋላ ታላቁ ቆስጠንጢኖስ የዓለም መሪዎችን በዚህች ቀን ጠርቶ አዋጁን በአዋጅ ሻረው። ሁሉም አብያተ ክርስቲያናት ይከፈቱ፣ በፈንታው ደግሞ ሁሉም ጣዖት ቤታች ይዘጉ አለ። በሺህ የሚቆጠሩ አብያተ ክርስቲያናትን በወርቅ አሰራ ማለት ነው። በዚህ ምክንያት ይህች ቀን ለቅድስት ቤተ ክርስቲያን ዕለተ ትፍስሕት የደስታ ቀን ተብላ ትከበራለች። በረከቷ ጸሎቷ የቅድስት ቤተ ክርስቲያናችን ከሁላችን ሕዝበ ክርስቲያን ይሁን አሜን። ቸሩ አምላክ ቅድስት ቤተ ክርስቲያን ከመከራ ይሰውርልን፣ ከበረከቷም ያድለን። ትውልዱ ደካሞች ነንና ከማንችለው ፈተናውን ሁሉምን ግፉንም ይጠብቀን። ለሀገሪትነ ኢትዮጵያ ምድረ አጋዚት ሀገራችን ደግሞ ይጠብቅልን አሜን። ሰኔ 10 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ደግሞ እነዚህ ናቸው። ቅድስት ቤተ ክርስቲያን ታላቁ ቅዱስ ቆስጠንጢኖስ፣ ቅድስት ሶፊያ ሰማዕት ከታላላቆቹ ሶፊያዎች አንዷ ናት። ቅዱሳን ሰማዕታት ደባሞንና ብስጣሞን የቅድስት ሶፊያ ልጆች፣ ቅዱስ አውሎጊ ሰማዕት፣ ቅዱስ ዋርስኖፋ ሰማዕት። ወርሃዊ በዓላት ደግሞ ቅዱስ ናትናኤል ሐዋርያ፣ ቅዱስ ኒቆላዎስ ዘሀገረ ሜራ፣ አቡነ መልክዓ ክርስቶስ፣
ቅዱስ ያዕቆብ ሐዋርያ፣ ወልደ እልፍዮስ፣ ቅድስት እሌኒ ንግሥት፣ ቅዱስ ዕፀ መስቀል። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ኢየሩሳሌም ሆይ እግሮቻችን በአደባባይሽ ቆሙ። ኢየሩሳሌምስ እርስ በርሷ እንደተገለጠች ከተማ ተሰርታለች። ስለ ወንድሞቼ ስለ ባልንጀሮቼም በውስጥሽ ሰላም ይሁን አልሁ። ስለ አምላካችን ስለ እግዚአብሔር ቤት ላንቺ መልካምነትሽን ፈለግሁ ይላል መዝሙረ ዳዊት መዝሙር 121 ከፍቅድ ቁጥር 1 እስከ 9 ማለት ነው። በረከታቸው የቅዱሳን ሁሉ ከሁላችን ጋር ይሁን። የቤተ ክርስቲያናችን በረከቷ ይደርብን፣ አሜን። የወደቀ የነጠበ ከሁሉ ከቅዱሳን መላእክት ይታረምልኝ፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን። ከቅዱሳን በረከት ያካፍለን ለሁላችን፣ አሜን አሜን። ለይኩን